ተጫወት አሬ ነገር አውራ ረጅም አትበል ተምላሳውን አልነበርክ እንዴ የሆነ ነገር አውራ ተጫወት ምንድነው ብለው አረ ማሰባቀታ ተጫወት ተጫወት ምንድነው ብለው እንዴ ባላውራ ቢቀርብኝስ ቆይ ቀልድ መንገራት ቀልድ አላስቃት አንዱ ማለት ነው ሹፌሩ ጋር ጋቢና ተቀምጦ ወደኋላ ወርዶ ወራጅ አላለ ወይኔ ቅሌታውን ስንት ቀልድ እያለን ይሄን ያወራሁት ወይኔ ያኛው ለቀል አንዷ ደግሞ ማለት ነው እንትን ባልየው ኑሮ መሮት ማለት ነው ሚስቱን መቼ ነው ተሸምተው ሁለተኛ ቀልድ በደረሰበት አልደረሰ ስቃለሁ ወይ ማሳቅ ምን ነው በቀረብኝ ቢኒያም ቁም ነገር አውራ በቃ እኔ የምልሽ ከዱር እንስሳት በጣም የምትወጂው ምንድን ነው አንተ ይባል በቃ መልአክ እኮ ነህ አንተ እኔ ማላልኩሽ እኔ ማላልኩኝ ነው ቆንጆ በእናትሽ ታድዬ በቃ ያገኘኝ ሰው ሁሉ ነው ቅንት የሚልብኝ እኮ እኔ አንቺን ባላገኝ ህይወቴ እኮ ጨለማ ነበር ወይኔ እንደዚህ አትበለኝ አንተ ለማግኘት አልችልም ለኔ ብቻ የተፈጠርክ በቃ ለኔ ብቻ ውይ እድለኛ ሰው ነኝ አስባችሁታል ግን ቆንጆ ወንድ አግብቼ ቢሆን ኖሮ እንዴት መከሬን እንደምበላ አንተን ስላገኘው በጣም እድለኛ ነኝ ሰው የለኝም እኔ ሰው የለኝም እንደዚህ ትላለኛ ከጎን አይደለም ያለ የልቤን እኔ ስለማቅ ነው ሰው የለኝም ምንድነው ኧረ በእናትህ ለምን እንደዚህ የሚሰማው ቆይ አይ ሊነሽ እንኳን ደህና መጣሽ ተዋውቀት ጓደኛዬ ተዋውቀት ሰላም ነው ፒስ ነው እንዴት ነሽ አይ አለው ለከኔ ምን መታወቂያ አላሳድስ ብዬ እኮ በእናትህ እንዴት ነው አላቅምና ክራም ቆይ መታወቂያ ጣጣለው ታዲያ ሰው አለኝ እኔ ሰው አለኝ ምን ችግር አለው እኔ ተጨርስልሻለሁ ስልኬን ያዡ ዝም ብለሽ እኔ ቆንጆ እንትን መንጃ ፍቃድም የማውጣት ሐሳብ ነበርኝና ሰው አለኝ ምንም ችግር የለውም እኔ ፕሮሰስ ምናምን ሄደሽ ልትማሪ ኧረ ቤትሽ ድረስ መጣልሻ ስልኬን ያዡ ዝም ብለሽ 09 ሰው አለኝ እዛ እኔ ምንሽ ቆይ ሳምሪ ምን ነው እንደዚህ የጠፋችሁ ወይኔ ሳምሪ ስትል በእናትህ እናቷ አረፈች ነፍስ ይማር በእናትህ ነፍስ ይማራል ችግር የለውም ሰው አለኝ እዛ ሰማይ ቤት አይ ላፒስ ነው አዲያ በስተናንተና ደም ቀርሽ በአክሻሙኝ ነው ማትስ እኮ ከ10 ሺህ እኮ ፈተነ ደግሞ ባዮሎጂ ብትል አመጣና በፕላዝማ ቂንጬ ምናምን ነገር አሽፎ ደስ ሲል ጭራሽ አዳኒቻው ይቤ ካላፈጠራችሁ ምናምን ነገር ስለል ስቴል ብለን አፈጠረን ከዛ ካላደራችሁ አትል ተተናት ይደም ያንቺ በዛ ይቺ እድልዬ ወይ ቶሚ አለለ እኔ የምልሽ ወይ እኔና አንቺ ጓደኝነትን እስቲ በምን ትገልጫለሽ? የኔና አንተ ጓደኝነት እኮ ቶሚ ከጓደኝነት በላይ በቃ ምን ብዬ ልግለጽልህ? እኔ እንዳንተ አይነት ሰው አይቼ አላቅም። በቃ እኔ አንዳንድ ጊዜ እነሳና ቶሚዬ በህይወቴ ስላለ እንዴት ደስተኛ ነኝ እላለሁ። በቃ ባጭሩ በቃ ወንድሜ በቃ ውሽ እንዳንተ አይነት ወንድም እኔ እንጃ የሚገኝ አይመስለኝም። የምሬ ነው የምልህ። እኔ እንዳንተ አይነት ወንድም አይቼ አላቅም። እራሱ አይደል እህት ነኝ በጣም እኮ ነው የምወድህ። አረ ፍላጎት በእናትህ አትበጥረቅ እናቴ ትሩጥ ከምሬ ነው እናቴ ትሩጥ አሁንስ ያንተ ውሸት ነው ስልችት ያለ አረ ውሸት አይደለም አባቴ ሩጥ አላችሁ ከበደ አረ ያስሮጥ ነው ያልኩት እየሮጥኩ አንቺም እየሮጥሽ ነበር እኔም እኮ አሁን መቆሜ ነው ገና ይሄ ጥቁር ምላስ ልጅ አንተ በማልኩ ቁጥር መከራ ውስጥ መግባት አለብን ወይ አንተ ጥቁር ምላስ እናስገፍፋው ታሩ ምላስ አሁን እናቴ ሞት አባቴ ሞት ምን ሊሆኑ ነበር እንዴ እኔ ምንም ሐሳብ እንዳይገባሽ በእኔ ማለት ነው ይሄው እሰዋልሻለሁ ላንቺ ነፍሴን ነው የምሰጠው ምንም ጭንቀት ያለናውጣ እኔ ምንም ይለኝ ነው እኔ ምንም ያለናውጣ እሷን ወሰደ ያለናውጣ ብያለሁ አጭ 50 ሺህ ብር ትገዛው ውስጡ ደግሞ እኮ ሆነ የደረሳት ወሰደ ይሄ ስልክ 100 ሺህ ብር ያወጣል ይሄው ቀለበት ይሄ እንኳን ፌክ ነው እኔ የገዛሁላት ይሄው ይሄጃል ይሄው ላይ ከነ ሙሉ ወሰዷት በቃ ሙሉ እኔ ተምቆ ወሰዷት ሄጃለሁ እሺ ቻው እየሄድኩ ነው
ገባኝ። ሂድ፣ ችግር የለውም ሂድ። ማለቴ ልወጣ ነው። ገብቶሻል? አትፈራማ? ምንም ያስፈራማ? መሄድ ፈልጋል? እንደሌላ ጊዜ ማይንድ ጌምሽን ተጫውተሽ ምቀር ብላ መስሎሽ? ይሄ ነው መቅረት? እየጠበቅሽ ያለው ሰው አለ? መጣ ማለት ነው። እንዴት ነሽ? በእናትሽ ነበር አጓደሽ። በጣም መልካም እንጫወታለን። እንዴት ሆኒ? እንዴ ዮኒ እየሄድክ እየደረራሽም ነበር? ሳትደውል መጣ። ምን ነው እየተጫወትን ባክና ኳስ እንይሽ። ከሌላም ይቻላል። ናሆሚ ምን ነው ዛሬ ተክዛል? ባክሽ ተይኝ። እኔ ማንም ሴት አይወደኝም። ለምን እንደዛ አትበልኝ እኮ እወድሃለሁ እንዴ። ባክሽ ተይኝ። እኔ ማንም ቆንጆ ሴት አይወደኝም። ኢሞሽናል ዳሜጅ። ሃይ እንዴት ነሽ? አለው ዩስ እኔ ደህና ነኝ። አለውልህ። ታዲያ ተማሪ ሰራ መምህር ሎድ ታዲያ ቆንጆ ነበሩ ነው? ሁሉ ቆንጆ ነበር። ዩጋስ አሪፍ ነው። ባይዘ በጣም እኔ ብቅል እና ቴሌግራም ላይ እኮ አይደለም ያለው። በስርዓት እናውራኝ። ኦኬ አንተ ሰው እየጠላሃለሁ በእናትህ። ይቺ እንደ ድሮ ሰፌድ በእንጀራ ላስቲክ የተጠቀለለች ታክሲን ኮፈናን ከፍቼ በኩርኩም ነው ሞተሯን ማጠፋለህ። በስነ ስርዓት ተሰለፍና ስራ። ጭስ ማውጫውን ይዤ እንደ ፕራምፕሌት ነው የምመጣልህ። እኔ እጣላለሁ። ህግ አክብር፣ በቃ ህግ አክብር። ምን ሆነህ ነው? አንድነው ይሶ እየተራ እየተቀበለ አስቸገረኝ። ማን ነው የሚቀበለው? ጥርሳም ያየው አንዲ እኔ የወንድ ልጅ ጸብ አንዴ ነው ብዬ ነበር፣ ግን አሁን አጼ ማንዴላ ነው የምሆንበት። መቅደላ ፋፉ ላይ ነው ማረጉ። ናሳይ ጭፍልቅልቅ ነው ማረጉ። እንዴ ዳልሽ ሰርቶ መለወጥ የለበትም። እንግዲህ ደረግ ይሏል ነው ምን ብሮሱ አንተ ይሄ ነው እንዴ? እኔ ያኛው ልጅ መስሎኛል አይደል? ኧረ ቆይ ለዚህ ሌላ መፍትሄ ነው መጥቶሽ እንዴ? እኔ ልጅ ዛሬ ኧረ ማዘር ምንድነው እንዴ? እንደው እባክህ ይሄን ልጅ ኮብልስቶን ቅጥቅጬ ነው ያሳደቁት። እንደው እባክህ ተውልኝ። የዛሬን ኧረ እኔ ማዘር የእርሶ ልጅ መሆኑን ስላላወቅኩ ነው። ምንም አልፈልገውም። ድውልል እኮ አልፈልግም ነበር። ከስድስት ኮንዶም አብልጦ ነው የወጣው። ስለዚህ ካደገ ይጦረኛል ብዬ ነው እስካሁን ያደረስኩት። እንደው እንደ ዛሬን ግብርና ላስቀጠቅጠው ወስጄው ወረፋው ነው ቢኔ የተመለሰው እንጂ ዘሩ እንኳን እንዲበዛብኝ አልፈልግም። ይጠላል እንደው ላንተም ጥውሰደብ እንደው ክበርልኝ ፈጣሪ ያሳድግ። እናንተ የበት ልጅ ተሚታው ነው ወርቄ ነው አፍጥነዋ እንዴ እየጠበቅኩ ነው። ቶሎ ነው ይሄው ደርሻለሁ። ኧረ በእናትሽ መጣሁ። ይሄው ምንድነው በእናትሽ አቻኩልሽኝ እኮ ይደለም። ቆይ አንተ ግን የዛሬውን ቀረስተህ ነው ዝም ያልከው እስካሁን ድረስ? ዛሬ ምን አለ? ዛሬ ቀኑ ምንድነው? ሮብ ነው። ሮብ አይደል? በእኔና ባንተ መሀል ምንድነው ያለው? የዛሬ በዛሬዋ ቀን ምንድነው? አኒቨርሰራችን በእናትሽ አኒቨርሰሪ ረስተኸዋል። ሲጀምር ምንም የምታውቀው ነገር የለም። እኔ ልደትሽ ነው የኔና ሃፒ በርዝዴይ ልደትሽ ገና ከሁለት ወር በኋላ አይደል እንዴ? ያኔ ለት ምንም ሲጀመር አትወደኝም፣ አታፈቅረኝም። እኮ ወንድ ልጅ እኮ ቀን ምን ታዲያ? እሺ ሙት ዓመት ነው የቡጪ ምንም ነው ታዲያ? እሺ ወይ ነገር ይረሳል። ይሄ ይረሳል እንዴ? ያ ደግሞ እኮ አስታውሰዋለሁ። አረሳውን ብለህ ያስቀመጥከው ቀን እኮ ነው። አስታውስ፣ ጭንቅላትህን አሰራው። እሺ ምንድነው ታዲያ? በቃ እኔ ረሳሁት እንዴ? እሺ ይቅርታ በቃ ከዚህ በኋላ ተረሳዋለህ? አረሳው ምንድነው? እንዳትረሳ። የዛሬ ዓመት ጠይቀሃለሁ ነው አትረሳው። ትልቅ ነገር መሆን አለበት እንዴ? ምንድነው? የዛሬ ዓመት ልክ በዚህ ሰዓት ሳስነጥስ የማርሽ ያልከኝ ሰዓት እኮ ነው። ሂጂ ሙዝ አለ ሙዝ ማንጎ አይደል እንዴ? ማንዬ ሙዝ ማለት ጣፋጭ ነው። ሙዝ ነው አባቴ። ስንት ነው ኪሎ? ስንት ነው ኪሎ? 300 ብር። በቃ አርገን ኪሎ ነው ፈለጋችሁ? ቆንጆ ነው። አሪፍ አረግላችኋለሁ። በቃ ከዚህም ላድርግላችሁ። በቃ አርገው ሳይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩ? አሁን መርጠሃል። የኔ አባት እንደውም ሌላ አድርገው። ምን ልዩነት አለው? ሌላ ማንጎ አድርገው የበሰለ አነስ ካለው ከእንደዚህ ላድርግልህ። ይሄኛው አሪፍ ነኛው። ለምን እሱ መረጥክ? አሁን አትመረጥሽ አልነበር እህት? አይደለም ከዚህ ሁሉ ለምን መረጥክ? እሱ መርዛለሁ እንዴ? ማንዬ ምንድነው ችግራችሁ? እንደውም ብርቱካን አድርገው እንደውም ለጁስ ነው ለምን ተፈለጋችሁ? ለቁርጥ መንደሪን ነው ብርቱካን ያለ ነው። ይሄኛው በቃ ይሁን አሪፍ አድማ። ለምን እሱ መረጥክ? ፌድ ብቻ እሺ። ከታች የታችኛውን እሺ፣ የኋላውን ባላንስ እኩል አድርግልኝ። እሺ፣ አረ ሌላ ቦታ መሮኝ ነው የመጣሁት። እሺ፣ እቺን ብቻ ከታች ብቻ ስራኝ እና ሀሳብ ከፊት ቀርጽሽ ጋር ትንሽ ከፍ ቢል እኮ ነው የሚያወራው እንደ ሀሳብ ነው። አዎ፣ ግን እኔ ፈልጌው ነው። ይኸውልሽ ይሄኛውን ተው፣ ፍሪዝ ስለማደርገው ነው። እሺ፣
እሺ ጺምሽን ትንሽ ልንካልሻ። ጺሙን አትንከው። ጺሙ አይነካ። ከታች ብቻ ያለው ከላይ የማይቀነስ ከላይ አይቀነስም። ይሄኛው አይቀነስም። በቃ እኔ ያልኩሽን ብቻ ስሪልኝ አባቴ። ነገ ፕሮግራም አለኝ፣ ፎቶ ሹት አለኝ። ለዛ ነው። ለምን እንደ ቱፓክ አላደርግልሽ? አድናቂው አይደልሽ? አንተ የሚቀልህን ነው እንዴ? አጭምር በቅመም ዳንሳን ይላል። አቤት አላየኋትም። ምንድን ነው ዛሬ ምን የሆነ ነገር ገብቷል? ፓርቲ ነክሰሻል። 2 3 4 5 6 7 8 ፎርሻሻል። የኔ ተራ ነው። ባና አዲስ ጫማ ገዛሁ እያልኩ አላየሁትም እባክሽ። ምን ይላል እናቴ? እግዚአብሔር ይስጥሽ። እንግዲህ የኔ ንግስት ባሉ እንግዲህ በደንብ ጠብቋት። ዞር ዞር ብለሽ አካባቢሽን ማየት እኮ ነው። እዚህ ግቢ ከአንቺ መኪና ውጭ መኪና አለ? ቆርቆሮ ጣሳ እኮ ነው የቆመው እናቴ። ይኸውልሽ አንድ ስፖኪዮ እኔ፣ አንድ ስፖኪዮ እሱ። እዚሁ ቀኑ ሙሉ ደግሞ ትንሽ ጎማዬን ጭቃ ነክቶብኛል። ጎማሽን ስሚ፣ የቼቭሮሌት ጎማ ይላሳል። ስለሚላስ ነው። ይኸውልሽ እንደ ማህበር ቤት ዝርግሳ በመላዚ ጽድት ነው የምናደርገው። አንድ ነገር እንደውም ይኸውልህ መፈራው እንደዚህ አይነት ውድ መኪና ጎማቸው ቸኮሌት ነው አሉ። እንዳንገምጠው ፍሪ ማኪያ ግምት እንዳናደርገው። ገበሪልኝ መጣ ባለጣስ። ሄሎ አባ፣ ሄሎ አባ፣ ምንድነው ቦታ የለም? የለም ቦታ አባ፣ ቦታ ሳዩኝ እንጂ ምንድነው እንዴ? አንተ ይሄን ቆርቆሮ ለምን እየሄድህ አትወርድም? ለምን ታቆመዋለህ? ቦታ ሳዩኝ አይደል እንዲያልኩት። የምርጭ የምታክል መኪና ምንድነው ቦታ? አንተ ይሄን ሽቦ መኪና ነው ቦታው ሰደልኝ። እንዴት ነው የምወስደው? ምንድነው? ይኸውልህ ነገር ልንገርህ። እሺ ስለ ዘመን ስፖርት ሰምተሃል? ምንድነው? አልሰማሁም። ዘመን ስፖርት ዲፖዚት አድርግ 500% ቦነስ ታገኛለህ። እሺ ሌላም ደግሞ በተጨማሪ ከጧቱ 2 ሰዓት ጀምሮ እስከ ማታ 4 ሰዓት ሃፒ አወር 150% ተጨማሪ ነው። ሳምንታዊ ቶርናመንቶች አሉ። ከነዛ ላይ ፖይንት እየሰበሰብክ ዳጉስ ያለ ገንዘብ አሸናፊ ሁን። ይኸውልህ እስከ 1 ሚሊዮን ብር ማሸነፍ ትችላለህ። የታማኝነት ተሸላሚ ትሆናለህ። መኪናን ቀየርክ ማለት ነው። አሁን መኪና ይላስቀምጠው ቦታ የለንም። ውጣልን። ምንድነው ችግሩ? የልጅ እስቲ ንገረኝ። እንግዲህ ውጤቷን እያየሁ ነበረ። አንዳንድ ጥያቄዎች አሉኝ ለልጆት። ግንኙነት አድርገሽ ታውቂያለሽ? ግንኙነት አድርገሽ ታውቂያለሽ? የምን ግንኙነት? አንድ ወንድና አንድ ሴት የሚያደርጉትን ግንኙነት አድርገሽ ታውቂያለሽ? አታውቅም። እንደዚህ አይነት ነገር የለም። ህዝብ ግንኙነት ነው የተማርኩት ትምህርት፣ የህዝብ ግንኙነት ነው። እሱን አይደለም፣ ወንድና ሴት የሚያደርጉትን ግንኙነት አታውቅም። እንደዚህ አይነት ነገር ልጅ አድርጋ አታውቅም። አይደለም ማዘርዬ፣ እዚህ ጋር ውጤቱ ላይ አንዳንድ የሚያሳዩኝ ነገሮች አሉ። እንዴ ማሚ ይኸውልሽ፣ ግንኙነት አድርገሻል ከወንድ ጋር እያለኝ እኮ ነው። ምን ማለት ነው? እኮ ብልግና ነው እንዴ! እንደዚህ አድርጋ አታውቅም። ይሄን የጨዋ ልጅ እኮ ናት። ቆይ ማዘር፣ እሷ ትመልስልኝ እንጂ ወንድና ሴት አልጋ ላይ የሚያደርጉትን ግንኙነት አድርገሻል ወይስ አላደረግሽም? እንዴ አልጋ ላይ ብቻ ነው እንዴ የሚደረገው? ሶፋ ላይ ይደረግ የለም? ወይኔ ማዘር። እሺ ሌላ ተመልካች አግኝተናል። ተመልካቻችን የደም አይነትሽ ምንድን ነው? ቀይ ነው። ሬድ ኖ አይነቱ የስ አዎ ቀይ ነው። አባ በስቼ ላሳይክ እንዴ? አያስፈልግም። ሰዎች ለምንድን ነው የተለያየ የደም አይነት ያላቸው? ኤ አለ ቢ አለ። እስኪ መስለኝ ቢምቢዎች ሲመጡን ፍሌቨር እንዲኖረው ተብሎ ይመስለኛል። ምን ትመስላለች እስቲ ቢምቢ? ፒቼ ዴኮ ፒቼ ዴኮ तो पार्टी की मीटिंग समझ के फंस गया। एक दिन मुझे भी पढ़े लिखे सीएम के साथ काम करने का मौका मिलेगा। ወይኔ ጉዴ ፈላ። ማይሰራ ሞት ወይኔ ሚኪ እንዳለኝ በእናትሽ ማን ነው ሊባው? እኔ አይደለሁም ማለት እኔ አይደለሁም። ምን ስልክ ነው የሆንኩ? እኔ አይደለሁም። በሞተር የምንነጥቁት እናንተ ናችሁ። ኧረ እኔ አይደለሁም። በእናትህ እሱ ነው። እኔ ቀጥሮኝ ነው። እኔ ምንም የማውቀው ነገር የለም። አንተ ሞተረኛ ነህ? እኔ ምንም የማውቀው ነገር የለም። አባ ማን ነው? እሺ እኔ ምንም ሞተረኛ ነኝ። ወንጀለስ ሌባ ነው እንዴ? ሌባ ነው። ሃሎ ኧረ ጨሱ ላክልኝ ሳልክም ነው እንደ ዛሬ ኧረ ለምን ዝናብ ጅጅሩ ይዘብ ቶሎ በል ኧረ ያለ ነው ዝጋር ግን ቶሎ በል እሺ ወንድም እሺ እሺ አመሰግናለሁ ወንድም እሺ ግን ምን እሺ ወንድም እሺ ና እንደ ወንድም ሳልክም ነው ነበር ወንድም ሳልክም እንደው ይላም አመሰግናለሁ እሺ ወንድም እሺ
ቁርስ ምሳ እራት በርገር እንደበላህ የኔ ወንድ ወክ ማድረግ እንኳን እያማረክ ሁሌ ከቪኤት ከጄቱር እንደተንከራተትክ የኔ ጌታ አንድ ቀን እኮ ሙሉ ልብስ ሳትለብስ በሱፍ እንደተጠረስክ ወይኔ ወንድሜ። አረማ ሞት ተሳስተሻል። ያምሻል እንዴ አንተ ዝም ብላ አትሞትም እንዴ ችጋራ እንዴ ነችና እኔ ላይ ያማገጠች ባልሆነ ገደልኩት። ልጁን ነው የምለው ገደልኩት። አንቺ ወይኔ ቶሚ ምን እያደረግሽ ነው? አረ እንደምታስበው አይደለም። ዘርቤ አንተ ደግሞ ማንህን ነው ከሚስቴ ጋር የባረ መንግስት ለቀቀኝ ሳልጀምር ምናምን ቀድመሽ በያዘሽ ነው እንዴ ቶማስ ልገልህ ነው ሞትክ። ምሬ ያለው ለዛሬ ምሬ ነው እንጂ ገድየው አንተ ያማል ሽፈራው ቤት ለቅሷል። ቶሎ አስመጣም እንዴ ሽፈረኛው ሂድ መጣው 50 ሺህ ብር ሲያንገበግበኝ አፈር በልቶ ታረፈ። ሽፍዬ ምሰማው እውነት ነው ወይ ሽፍዬ? የኔ አበዳሪ የኔ አንበሳ የኔ ጠንበለል ሽፍዬ ይዤ ልመጣው እኮ ተቀበለኛ። የሰው ነገር እንደሚጨንቀኝ ያወቅሽ ሽፍዬ። አይ ሽፍዬ ና ተቀበለኛ ነው ሰዳ ሽፍዬ። አለው አለው እኮ እኔ አለ እንዴ አለው እኔ የሰማንያ ዓመት አያቴን የቀበርኩት እኔ ሞትኩ መስሎ ነበር አይደል? ትቀበለኛለህ እንዴ? ተማርጌ ነው አመጣልኝ አይደል? ስጠኛ ብድሬን ስጠኝ። ትራንስፈር ላድርግልህ አጅብዬ ይመቸኛል። ግጥም አድርጌ ተስካራው 40ውን አውጣበታለሁ። ይሁን አግዘኛ ወንድሜ ተከተለኝ ነኝ ነው ማለት ኦኬ በአፕላስ ጀምርልህ በረበፈለ ኮርክ ሂድ ብቻ አንተ ተከተለኝ እንዳምን ትወል ሂድ ማነሻው ለመቶ ብር ይመቻ አረበና ስለ ብር አታስብ ዝም ብለህ ተከተለው እየሄደ ነው እኮ መኪናው ይኸውልህ እየሄዳለሁ ግን ወደ ውስጥ ምናምን ፒስታ ኮብልስቶን ምናምን ካለው አልገባም ችግር የለውም መኪናው እንዳይመልጠኝ ቀጥ ብለህ ሂድ በእናትህ በፈጠረ ኦኬ ባይዞ ይሄ የመጀመሪያ ስራ አይደለም ለማሰማረኛ ሆነ ምን ይማጋባይ ተከተለው የትኛውን ነው የምንከተለው ወይ ናስመለጥከኝ እናት አስቀር ቶማስ የት ነው አምሽተህ የመጣኸው? እሱ ብቻ ነው ፈልጎ እኮ ነው። ኳስ እያየን ነበር ከጓደኞቼ ጋር። ኧረ እባክህ እንዴ ያው ዩኒ እሺ ጋይስ ምንም ያጨቃጭቃችሁ ዩኒ ነገር ትላንትና ኳስ እያየን አይደል የመሸነው ካንተ ጋር ሲኒማ ነኝ ብለኛል ነበር ከዛ ሽቃሽ እራስቸው ጂም አምሽተን ነው ጂም እየሰራን ነበር ንገራት ጂም አንተ በጣም ባልጋል እኔ እንደዚህ ወፍሬ ሳትነግረኝ ብቻ ጂም ገባ አንተ በጣም ባልጋል ጓደኛዬ መስለኝ ነበር አንተ አሁን ተራገጠውና ይሄ ባሪያ አልተውም እንዴ ነው ምን ነው ጂም አይደለም ዩኒ አይደለም እሷ ከሴት ጋር እየጠረጠረች ነው እኔ ደግሞ ሴት አላቅም አይደለም ሴት የሚያውቃል እንዴ ረስታችሁ እንዳል ሴቶች ቅድስት ሜላት አፎሚያ ሩቲ ጽናት ፌቨን በትንሹ እነዚህ ናቸው ግን ያው ሁሉም ፍሬንድ ዞን አብጥተውታል ያው ለዛ ብቻ ነው እንጂ ከነዚህ ጋር ሞክሯል ነው የምትለኝ በሚገባ ነው ሞክረው አሞና አይደል በታ ነገር አለች እሷን ታደርግዛለች